ሰላም የዩቲዩብ ተመልካቾቻችን፣ በዛሬው ቪዲዮ ስለ አፍተር ኢፌክት እንዴት ግሎ ወይም ደግሞ ጽሁፎች ቴክስቶች የሆነ የበራ በጣም በራ ያለ ኢፌክት እንዲኖራቸው እንዴት እንደምንሰራ እናያለን። መጀመሪያ ይሄን ጀስት ስሙን መጻፍ ትችላላችሁ። ከዛ ይሄን 1920 በ1080 ነው፣ እናንተ 4K ማድረግ ትችላላችሁ። የባክግራውንድ ከለር ነው እንደነበረ ተዋለው። ኦኬ እንላለን። ከዛ ልክ እንደገባን ይሄን ይመስላል ስክሪኑ። ከዛን እዚህ ጋር ምን እናደርጋለን? ቴክስት የሚል ነገር አለ። እዚህ ጋር አድ እናደርጋለን። ለምሳሌ አፍተር ኢፌክትስ ወይም ደግሞ አፍተር ብቻ ወይም ደግሞ ግሎ ልበለው፣ ግሎ። ከዛ አሁን እዚህ ጋር እንደምታዩት ብዙም አይታይም። አንዳንድ ነገሮችን እዚህ ጋር ኤዲት ማድረግ ስላለብን ነው። ያው እዚህ ጋር አሁን እችኛዋን የፒክስል ሳይዝ መቀነስ ነው። ያው ግሎ የሚል ነገር አለው ማለት ነው። ምንድነው የምናደርገው? መጀመሪያ እንዲናደርግና ከዛ ይሄኛው ላይ ምን እንጨምራለን? ፕሪኮምፖዝ እናደርገዋለን። ፕሪኮምፖዙን ኦኬ እንላለን። ስለዚህ አንድ ሌየር ይፈጥርልናል ማለት ነው ራሱ የኮምፖዚሽን። ከዛ እችኛዋን ሌየር ምን እናደርጋለን? ኤዲት ላይ ትገቡና ዱፕሊኬት ምትላለች። እቺን ዱፕሊኬት ምትለዋን ደብል ያደርገዋል ማለት አሁን ሁለት ሌየር ነው ያለው። አንደኛው ይሄውና አንደኛው ይሄውና። ስለዚህ የታችኛው ላይ ትመጡና የታችኛውን ትነኩትና ኢፌክትስ ሚለውን ትነካላችሁ። ከዛ በኋላ ደግሞ ብለር ኤንድ ሻርፕን ይላል። ብለር ኤንድ ሻርፕን ሚለውን ነካለን። ከዛ ጋውዣን ብለር ሚል አለ። እቺኛውን ጋውዣን ብለር ሚለውን ትነካላችሁ። ስለዚህ አሁን እዚች ጋር ኢፌክት አመጣ ማለት ነው ለታችኛው። ይሄው ይሄን ስነካ አለ፣ ይሄን ስነካ የለም። ይሄ ላይ ነው ያለው ማለት ነው። ከዛ እቺኛዋን ቫሉ ብለርኒነስ የሚል ነገር አለ። እቺኛዋን ቫሉ ሲጨምሩ ሞር ይሄውን መጀመሪያ ገና ኤዲት ሳናደርገው ይሄን ነው የሚመስለው። ይሄው እንደምታዩት። ከዛ እናመጣና ይሄን እንጨምረዋለን። ከዛ ቀስ እያለ እየበራ ይመጣል ማለት ነው። እንደምታዩት የሆነ ብርሃን ያለው ነገር ሞር እየበራ ግሎ እያደረገ ይመጣል ማለት ነው። ይሄን ቫሉን እንደፈለጋችሁ መጨመር ትችላላችሁ። ደግሞ በደንብ ደግሞ እንዲታይ ከፈለጋችሁ አሁንም ይሄን ዱፕሊኬት ትላላችሁ። ይሄው ዱፕሊኬት ታደርጉታላችሁ። ይሄው ዱፕሊኬት ይሆናል። ዱፕሊኬት የሆነውን ላይ ደግሞ አሁንም እሱንም ትጨምራላችሁ ማለት ነው ቫሉ። ከዛ ሲምፕሊ የሆነ የሚበራ አይነት ኢፌክት በዚህ መንገድ መጨመር መስራት ትችላላችሁ። ኤዲት ማድረግ ትችላላችሁ። ያው እነዚህ ደግሞ የተለያዩ የቴክስቶች ላይ የሆነ ብርሃን ያለው ቴክስት ለመስራት የሚያገለግሉ ናቸው። ይሄ ፓርት 2 የአፍተር ኢፌክት ቪዲዮ ነው። በኔክስት ደግሞ ምን የሚመስሉ አሪፍ የአፍተር ኢፌክት ቱቶሪያሎችን ለቃለሁ። በቀጣይ አድቫንስድ እየሆኑ ነው የሚመጡት። ላይክ እና ሰብስክራይብ አድርጉ። እኔንም አበረታቱኝ። ይመቻችሁ።